በሞጆ ከተማ ቀርሳ በአንድ ትምህርት ቤት 84 ተማሪዎች ማርገዛቸው ተነገረ። ማን አስረጋጁ ግን የድሮ የስጋ መክተፊያ ነው ይሄን ሁሉ አመት ዋንጫ የጾሙት። ይሄው ባለፈው ባላችሁት መሰረት 6 እንጀራ ይበላን ባላችሁት ይሄው ቁጥርላችሁ 1 2 3 4 5 6 ይሄው ሰላም ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም ሁሉ አማን አፖስቶ ነው። እኔ ያለሁላችሁ እንዴት ናችሁ? ታዲያ እኔ ደህና ነኝ እግዚአብሔር ይመስገን። ዌልካም ብያችኋለሁ። ለቤቱ እንግዳ ከሆናችሁ ቀድማችሁ ሰብስክራይብ አድርጉ። ምክንያቱም ይሄ የሳቅ አይቅ ነው። አንዴ ከገባችሁበት አማትጡበት ቤት ማለት ነው። ይሄንን ነው ተወዳላችሁ እርግጠኛ ስለሆንኩኝ ሰብስክራይብ አድርጉ እምላችሁ። ቀድማችሁ የነበራችሁ ቤቱን በጣም የምትወዱት ቀድማችሁ የቤቱ ወዳጅ የነበራችሁ ደግሞ እንደተለመደው ላይካችሁ አንሷል። ሰሞኑ ቫይራል እየወጣን አይደለ? 10,000 ከገባን በኋላ ትንሽ ቀዝቀዝ ብሏል። ሾርትን ቪዲዮ ስንለቅ እንደዛ ነው ተመሳሳይ። ስለዚህ የእናንተ እርዳታ ያስፈልገናል ማለት ነው። ስለዚህ ላይክ በማድረግ ሰብስክራይብ በማድረግ ከቻላችሁ ደግሞ ኮሜንት ላይ በርታ አንተ ልጅ በርታ በሉኛ ጻፉልኝ። ኮሜንት ማለት ደስ ይለኛል፣ እመልሳለሁ። ደግሞ የረሳችሁት ነገር አለ። ፌስቡክ እኮ 100,000 ይገባል። አይገርም? ይገርማል። አዎ ይገርማል። እወዳችኋለሁ፣ አከብራችኋለሁ። ለዛሬ የተዘጋጁ ምርጥና ቅመም ያሉ ቪዲዮዎች አሉ። አብረን እናያለን። የትም እንዳትሄዱ። እኔ የምልሽ ማን ወይ ብራዘር፣ ቆይ አርሰናል ደጋፊ ለብቻው ነው እንደ ሃይማኖት ያለው? እኔ እንጃ። ምን ነው ታዲያ? ለምንድን ነው ይሄን ሁሉ አመት ዋንጫ የጾሙት? ኖ ወደ ሌላ ትሰሩት እንዴ? ዘንድሮ አርሰናል ይሄንን በልቶ ይሄንን ታሪክ ካልቀየረ ግን ድጋሜ ኳስ አላይም ማለት አላይም ነው ያልኩት። አላይም ይቀራላ። ምንድነው ብቻ መብላት አለበት። ያው አርሰናል ደጋፊ አይደለሁም፣ ግን ይሄንን በልቶ በቃ የታሪኩ የሆነ ነገር ብቻ ማድረግ አለበት እንዴ? አሃ መጀመሪያ ራሱ እምቢ እንድትል እየጠበቁ ነበረ ማለት ነው አይደለ ጋይስ? ያ ጉድ እኮ ነው። እስቲ አሁን ደግሞ ቲክቶክ ላይ ዝናብ ነው፣ ኃይለኛ ዝናብ። ማን ነበር? ኮል ሚ ቤስት። ቴንክ ዩ አመሰግናለሁ በጣም። አትታለል። አመሰግናለሁ እውነት። ኮል ሚ ቤስት ልኝ ኮመንት ላይ ጽፎ እንደ ጊፍት ከዛ ቴንኪው ምናምን መባባል እንዴ? እህት የለህም? ወይኔ ኧረ ክፉ ጓደኛ ዋ እንዴ ምንድነው ጋይስ? ምን እየበላ ነው? ከወጡ አበላሉ። አንተማ ለዘመናት ታስረ የወጣ ነው የምትወስደው። እግዚአብሔር ሲጀመር ወጡ ምንድነው ጨመረው? ምንድነው የሚባለው? ከጠላ ነው አተላ አተላ በእንጀራ
እኔ አላልኩም። ምናልባት ይሄ እኮ በስነ ስርዓት የሚበላ ምግብ ሊሆን ይችላል፣ ግን ይቅርታ አድርጉልኝ። እኔ አጠላ ነው የመሰለኝ። እንዴ ባንድ እዚህ ጨርሰው እዚህ ግቢ ቀይሮ ስቴዲየም ቀይሮ እንዴ! ኧረ አይነፋም እንዴ! ምን ማለት ነው? አይሆንም። ኦ ፈራረሰው ቤቱ። Somebody please tell me there was AI, because there's no. ግን የምር ነው ግን እስሪል ታዋቂው የእግር ኳስ ተጫዋች ሳላዲን ሰይድ የት ሀገር ተወላጅ ነው? ኬንያ። በጣም ይገርማል። ሱዳን አይደለም። ግብጽ። ባንክ። ቆይ ምን ተጠሩ እነኚህ ሰዎች የሚመጡት እዚህ ፕሮግራም ላይ የሚቀርቡ ሰዎች ግን የሆነ ነገር ቀማምሶ ነው የሚመጡት። ቆይ አልበቃም። ቆይ ኤርሚ ኢትዮጵያ ትቅደም በሚል መፈክር የሚታወቁት የኢትዮጵያ መሪ ማን ነበሩ? ስማቸው አንተም የነቃ ትውልድ እኔ አንተን አላውቅም። እንደዚህ ትሸውዳለህ? በመድኃኒዓለም ኢትዮጵያውያን ኮመንትን እኛ እንጻባው ስራችን አይደል? ተሸከማት ድረስልኝ። ኧረ እባካችሁ ዝም አትበሉ። ተው አትፍረዱ። ጥላበት ወይ መመሳሰል ቁርጥ አባካን ወንድም ለወንድሙ እድግ ይበልልህ። ወይኔ ምላስ። እናንተ ግን ኮመንት የምትጽፉ ሰዎች እስቲ ቪዲዮ ስሩ እስቲ እንጆይ እናርግ። ቪዲዮ ስሩልን፣ ዩቲዩብ ስሩ፣ ቲክቶክ ላይ ፌስቡክ ላይ የሆነ ነገር ብቻ ስሩልኝ እስቲ ቪዲዮ። ይሄ ጭንቅላታችሁ ኮመንት እኔ አሁን እንደዚህ ችዬ አልጽፍም። እግዚአብሔር ይከብዳል። ይሄው ባለፈው ባላችሁት መሰረት 6 እንጀራ ይበላን ባላችሁት ይሄው ቁጥርላችሁ 1 2 3 4 5 6 ይሄው 6ቷን እንግዲህ 6 ሽሮ 6 በየአይነት እሺ ልጀምር ነው። ጀምረው ጀመረ። እኔ እርዳኝ፣ እሱን ተው እስከ መጨረሻ ትዕግስቱን ብቻ ስጠኝ። አይቼ እስከምጨርስ ቤተሰቦችንም እርዳቸው። አይደለም ጋይስ? አዎ አራት ተቀለለ እንዴ ሰብሰብ እንዴ ወርወር ያስታውቃል። አነሳሱ ራሱ ያስታውቃል። ይሄ ሩጫውን ይጨርሳል በሚገባ። ይሄማ ተዝናንተን ነው የምናየው፣ ዘና ብለን አንድ ኧረ ውሃ ኧረ ወዲህ እንዳይሞላ። ይሄማ ይፈነዳል ብሎ መጨረሻ ላይ ቪዲዮውን ሳጨርስ ነው የምናቋርጠው። ኢማን እናቋርጣለን ቪዲዮ። እዩት እስቲ እጁን እንዴ!
ይሄ ሰው ቢያገኝ ራሱ ጨቅላ ህጻናት ቢያገኝ ዋጣ ያደርጋል ባንዴ። ጋንዲ አካባቢ እያያችሁ እንደዚህ አይነት ሰው ከሚመስል ካለፈ ዞር ብላችሁ ቼክ ማድረግ። ሁለተኛ ጨረሰ፣ ሶስተኛ ገባ። ከአንዱ ስቴዲየም ወደ ሌላ ስቴዲየም ፈጣሪ ሶስተኛውንም ጨረሰ። ማነሽ ድርቤ ሌላ እንጀራ ፈልጊ፣ አዘጋጅ። እበላለሁ እኔ እበላለሁ። ኧረ ሶስቱን በልተናል። ሶስቱን ጨርሶ አያያዙን ይሁት። እንዲህ በል መንቀሳቀስ ይሻላል። እውነት ብትሞትስ? ይሄን እንጀራ የገዛችሁ ሰዎች ራሱ አጥረቡ። እውነት ግፈኞቹ ናቸው። በላ ደቀመው። እንዲህ እያለ ነው። ለርዳ እንደ ወንድም ይርቦኛል እና ብራት አልበላው። ውሃ እየጠጣ ኧረ ውሃውን ተው ይሞላል ወደ እኔ ላንተ ብዬ ነው። ውሃ ጠማኝ። እሱ ለሚበላው እኔ ውሃ ጠማኝ። ኦልሞስት አራተኛውን አመድ እኮ ነው ያደርጋት። አመድ አስጠጉለት። አሁን እሱ ከምንጠጋ ተንጠራራ። ቆይ ግን ስራ ምንድን ነው ወንድሜ? ምንድን ነው የምትሰራው? እዚህ ጋር ያሉት መዳበሪያዎች አንተ ነህ እንደ ያመረትከው? በወደ እንደዚህ የምትበላ ከሆነ ፋብሪካ ነው መሆን ያለብህ። ዶላር ነው ማምረት ያለብህ። በነፃማ አይሰራም ይሄ። ምንድን ነው የምታየኝ? እኔ እዛ ይሁት እኔ ምን አደረኩኝ? እኔ እኮ አይደለም የምበላው። በቃ ደክሞሃል፣ ተው። ግዴታ ነው እንደ ያለብህ እና ደግሞ አንተ ጤነኛ አይደለም። በላኩ የሰው ጅብ እኔ ያው ስንት እንጀራ ነው የምበላው? አንድ ራሱ በመከራ ነው። ስፖርት ከሰራው ነው እኔ እንጀራ አባል ነው። በቃ ደክሞሃል፣ ተው አትብላ። በመሀል ተነሱ ሽንት ቤት አለ። ደማ ጋይስ አላየን። በቃ ደክሟል እንዴ? ኧረ በላ አሁን እየበላ እኮ ነው። አሬ ጤነኛ አይደለም። ፊት ለፊት አይደል? እንኳን አትፈራም እንዴ? የቀረውን አትፈራም? በቃ ይቅርብ። እኛ አድበቆት አጨናንቀናል እኮ እዚህ ልንሞት እኮ ነው። እዚህ ጋር ፈረዳን እኮ።
እኔ የምታየኝ አሁን የተደረደሩ ሳይኖች ነው ባዶዎቹ አራቶቹ ያስቡት። አምስተኛው ኦልሞስት ባዶ ነው። ተመለሰ ገባ ስቴዲየም ተመልሶ ሊበላ ነው በላ። እውነት ይኸውልህ ስድስተኛውን ባትበላ ራሱ አምስተኛ ላይ አምኛለሁ። በቃ በልጣል ትበላለህ። ራበኝ እኔ ራሴ ራበኝ እኔ ነኝ ምግብ ያስፈልገኝ። አጭ ምግብ አምጪ። አሁን ይሄ ለምግብ አፕታይት ራሱ ይከፈታል። እግዚአብሔር አምስተኛ ይሄ ትንሽ ቆጦ ከነሳይኑ ነው የሚበላው። እስቲ ተነሳ ወደ እኔው ሱሬንም በዛው ቼክ እናድርግ። ተነሳ መነሳት አለበት ይሄ ልጅ። ይኸው አንዳንድ ሰው አሁን በላው ብሎ ትንሽ ምግብ የሚቀምስ ቤት ለምሳሌ ምሳ በልታችሁ ወጣችሁ፣ ድንገት ጓደኞች ደግሞ ምሳ እየበሉ አሁን በላው እኮ ብላችሁ ለምታርጉት እንዲህ ስድስተኛ ምግብ እንዲህ እየበላሉ አንድ እንጀራ ከቤት በልታችሁ ወጣችሁ፣ ጓደኞቻችሁ ምሳ ሲበሉ አይታችሁ በቃ እስቲ ምናምን ብላችሁ ሁለት ጉርሻ አምጥቱ። ስድስተኛ ምግብ እንዲህ እየበላሉ እሱ ኤማ ከሰው አልተፈጠረም። ጨርስ። እኔ ቁሜ ጭብጭብላለሁ። እግዚአብሔር ጨርስ። አንተ ጀግና ጨርስ፣ ጨርስ፣ ጨርስ። ቶሎ በል፣ ቶሎ በል። ይኸው እኔ ቁሜያለሁ። ቶሎ በል፣ ቶሎ በል። ይኸው ቁሜያለሁ፣ ቁሜያለሁ። ቶሎ በላ። አቆየኝ እኮ ቶሎ በል። ዋልጠጣበት ሬዞ ታ ጨረሰ። ጨረሰ ጋይስ ጨረሰ። ሆዱን እያዘ ነው። እንትን አደረገ እኮ ጠጣ ይዞ በላ። አላጨበጭብም። ይሄ ሰውን ይበላል። ምን ይዘን ልመጣ ከእድሜ ጋር ባህል ጥላው ችግር የለውም። እንስማው ይጋሽ ጥላው እኔ ልሆን እንጂ የማልጠቅም ርካሽ ምንም ጊዜ ቢሆን አንቺን ክፉ አይንካሽ የልቤን ልንገር ሳለብህ ገልጬ በጣም ወድሻለሁ ከህይወት ያልጬ መከራ ስቃይ እስቲ ቦይ ይቅር በለኝ። አንተን ግን አንተ ልጅ ግን የጋሽ ጥላውን አጥንት እሾ አድርጎ ይውጋ። ቢቀርሰው በላውራስ
ቪዲዮ ከተላከልኝ ተምችና ተንከሲ ሰው ነው ማለት ነው። ማኔ እኔ ታይኛለህ እንዴ ደሞ እና ምን ላድርግ? ምን ትላለች? ያማታል እንዴ? ሆ እንዴ እነዚህን ታርጌት እያደረግ ትመታለህ ማለት ነው። ኦኬ ኦኬ ኦን ታርጌት ኦኬ ናት ሂር ታርጌት። እኔ ስሜቱ ሶን ማረጋውን አላውቅም። እውነት ግን ስፖርቱን ስንሰራው ስሜታችንን ምን እናደርጋለን? ኮንትሮል ማድረግ መቻል አለብን። ኦኬ ስለዚህ በደምብ በጣም አሁን ጎደለሽ ready chop fighting Oh my God, my Shayla, my Get him up, let him get up, let him get up, let him get up. You're a victim. እንዲህ ማየት አልቻልኩም። እንደዚህ ነው ማየት አለብኝ። ጨረሳችሁ እንዴ? ሲያስጠላው ምንድን ነው? እኔ ሳላይ ሰው ሲመረቅ ኮንግራቹሌሽን እንላለን። ሰው ሲሞት ምን እንላለን? ሃፒ በርዝዴይ በሞጆ ከተማ ቀርሳ በአንድ ትምህርት ቤት 84 ተማሪዎች ማርገዛቸው ተነገረ። ጆሮዬ ነው። በአንድ ትምህርት ቤት 84 ተማሪዎች 1 2 3 4 5 6 7 50 60 70 80 ከዛ 1 2 3 4 74 ሴቶች ማን አስረጋጁ ግን በቡድን ነው እንዴ? መንግስት ዛሬ ያደረጃቸው ጥበብ መቀለጃ ናት እንዴ ጋይስ? አበዙት። አሁንስ እስኪ ቪዲዮ ዩትና ኮመንት አብረን እናነባለን። የሳይ ቀን ክፉ ቃል ካፋ ማይወጣ ቅሬታ ነማታው ከአንደበታ ቆርጣ ግድ ነው ግድ ይላል። የድሮ የስጋ መክተፊያ አንተ የሳይክል መቀመጫ ይመሰልክ በቂጥ መስፈን ተጀመረ እንዴ? በበቅሎ የ3 ቀን መንገድ ፊት እኔ አፍንጫው ጋር እንደደረስኩ ቪዲዮ አለቀ። ኧረ ብላሳችሁ ግን ብሱ አውርስ የዛሬ ቪዲዮ ይሄንን ይመስል ነበር። እንዴት አያችሁት? እስቲ ሞቅ ደመቅ። ወዳችኋለሁ፣ አከብራችኋለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ሞቅ ደመቅ አድርገን ቤቱን ቀጣይ ሳምንት 20 ሺህ እጠብቃለሁ። ወዳችኋለሁ፣ አከብራችኋለሁ።